አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውን ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃል ረሱል አለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? ኢስቲግፋር ነው። ጌታዬ ወይ ምህረት አንተን እጠይቃለሁ። ኢዛ ሐሰርተ ፈስተግፊሪላህ። ወንድሞች ላይ ምቀኝነት ከች ሲልብህ አስተግፊሩላህ ጌታዬ፣ ሰጪው አንተ አይደለ እንዴ? ከልካይ አንተ አይደለ እንዴ? ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው በቃ።